አይ ሳይሆን ልጠይቅሽ ብዬ ነው። ጓደኛዋ ስለሆንሽ ብዙ ነገር ስለምታውቂ ብዬ ነው። እሱማ ብዙ ነገር አለ። ግን እኔ በኋላ ሌላ ነገር እንዳታመጡብኝ ወሬ ወዲያዛ ወደዛ አድርጋችሁ። አረ ችግር የለውም። እኛ ለመስማት ብቻ ነው እንጂ ምንም የሚመጣብሽ ነገር የለም። እሺ ምን ልንገርሽ? አይ እንግዲህ ሄርሜላ ዛሬ ብዙ ነገር አግኝታለች፣ የሆነ ነገር አግኝታለች። እነ ሩታ የሄዱበትን ቦታ አውቃለች ምናምን ይባላል። ወደ ጥንቁልናው ሄደዋል። ሁሉን ነገር ጥርጥርጥ አድርጎ የሄዱበት ቦታ ሄዳ የጠያየቀችበት ቦታ እነሱ ደርሰውባታል እና መዋረጃዋ ደርሷል። የሩታ ማለት ነው። ሩታ በጣም ነው የምትዋረደው አሁን በጣም ገና ብዙ ጉድ ነው የሚወጣው። ስታደርግ የነበረችው ሲሆኑ የነበረው ነገር ይኸው እኮ ነው እና እንዴት እንደዛ ነው ነገሩ ማለት ነው። ተቋርጦ ነበረ እንትን ስልኩ ተዘግቶብኝ ነበረ። ኔትወርክ ነው መሰለኝ ያለንበት አካባቢ ሆነ። ኦኬ እና ጉዱ ሊፍረጠረጥ ነው እንግዲህ እግዚአብሔር ይሁናቸው። ኦኬ አብርሃምማ ፈዟል፣ ፍዝዝ ብሏል። አብርሃምማ ፈዞ እኮ አሁን እኮ ወደ ቤተሰቦቹ ወስዷል። ታውቂያለሽ። እሱን ግን ምንድን ነው እዚህ ጋር አሁን ሄርሜላ ግን እንዴት አውቃ ሄደች? እዛ አካባቢ በሰው አድርጋ ነው ሄደችው። በሰው ና ያው ሰው ይነግራታል። በሰው አድርጋ ሄዳ ጣርታ ሁሉን ነገር ደርሳበታለች። እነ ሩታ እንዳሰሩ ማለት ነው አብርሃም ላይ። እንዴ ሩታ እኮ ፈርታለች፣ ግን አውቃለች ሩታም ያው እንደደረሰችባት። ኦኬ ለዛ ነው ነገሩ ሁሉ ድብልቅልቅ ብሏል። ኦኬ ለዛ ነው ትላንትናም እኮ ከቤተሰብ ጋር እንዳታጣላይ ምናምን ስትል የነበረችው ማለት ነው ሩታ። እሱ እንዴ ቤተሰብ እኮ ካወቀ በቃ በእንደዚህ አይነት እንትን ያለ ነው እኮ የምትባለው። እንዴ ጥሩ እኮ አይደለም እንደዚህ አይነት ነገር። አረ በጣም ነው የሚያስፈራው፣ በእናትሽ በጣም ያስፈራል። እኔ እንደዚህ አላሰብኩም። ወደ እግዚአብሔር ሙጥኝ እንደማለት ፋሽኑ ባለፈበት ነገር ጠንቋይ ቤት ምናምን ብላ መሯሯጥች ጀዝባ። የኤርሚላማ የማናፍጣ እንትን ብላ አትመጣም እንዳይታማ። እሷ እኮ እየተከታተለችው ነው። በዚህ በእንትን በሶሻል ሚዲያ ተከታተላለሁ። ይሄዋ ሙዳቸው ነው። ሜሴጅም ልከልኝ አለች እኮ ቴክስት አድርጌልህ 400 ያከበረች ጊዜ ይሄዋ እንጂ ተሞ ይታወቃል። አይኔ እናንተና እኮ አንድ ላይ ቪዲዮ ምናምን አላቸው እና ለሄርሚ ደግሞ እንትን ይሄ ምንድን ነው አንበሳ ባይወርድላት የማይደንቃችሁ ነገር ምንድን ነው? ሩታ እኮ ስንት አመቷ ሶሻል ሚዲያ ላይ ተመጣች? ስንት አመቷ? የለውጣት እኮ ይሄ ነው። ሄርሚ እኮ እንዲያውም አሁን ብዙ ተከታይ አግኝታለች። አሁን እኮ ነው 9 ወር ነው። አሁን እኮ ነው የመጣችው። ጀግና 9 ወር ነው። እንደው ኋላ መታ ጀግና ሆነች። አንቺ እንደሷ ትቆይ አስበሻል? አዎ እንደሷ ትቆይ ሰዎች አምጥና በሚሊዮን ቤት ነበር። እና ታዲያ ደግሞ ውበቷ ምንድን ነው? ቆይ እንደዚህ እያማረባት የስንቱ ዘይት ትጠጣለች ማሪ። ኧረ ሄርሚ ታችኛው መንገድ ሄርሚ እርግዝናው ይሆናል። ምን ይሆናል? አሟታል። እርግዝናው ይሆናል። እርግዝናዋ የሶስት እርግዝና ምን አይነት ቢሆን ይሄ ሁሉ ወድቃ ይሄ ሁሉ ስትሮጥ፣ ኧረ በስመ አብ ቁጭ ማለቱ ራሱ ጎበዝ ነው። አላህ ነው እጁን ይዘረጋልሽ። በጣም እውነት ስንት ጊዜ ሲወረውሯት አይተሻል? የመቁ ቤቷ የመጣች ጊዜ እንዴት እንደምትወረውራት። ውሸት ነው እያሉ እኮ ነው የደመቁ። ምን እርግዝና ገና ያብዳሉ። ገና እስካሁን ኮዷ ከፍ እያለ ሲመጣ ሩታ የማታደርገውን ነገር ጠይቅ። ገና እኔስ እንደፈርቻለሁ። ሄርሜ ተነሱ ብርቅ ይሻላል። አዲስ አበባ ወጣ ስራዋ እየተከታተለች ብትሰራ መልካም ነበረ። ብትጋጫ ኤፍሬም ለእሷ ይተኛለሁ ለእናቱ ልጅ አይተኛ ከመድኃኒዓለም ትናንት ሊያለቅሳለ እንደ ደረሰው ቢስሚላ ሊያለቅስ እንዲህ ይሄን አለ ወንድሙ የነካትን ሴት እንዴት
አገበገበው እኮ ሲያያት እኮ ተዝረከረከና እንደዘን የዛን እኔ አንድ ጥያቄ አለኝ። እሺ ስሙኝ። ወይ አብርሃም እሱ እስከ መቼ ነው እንደዚህ እጁን ይዞ የሚፈልግበት ቦታ ይዘውት የሚሄዱት? በእነሱ ፍላጎት እስከ መቼ ድረስ ሊቀመጥ ነው የፈለጉት? ችግራቸው ያደረጉት ነገር ስላለ ይሄንን ቪዲዮ እነሱ እኮ አያየሽ እንጂ ደስታ የሩታ ሳቅ፣ የሩታ ደስታ፣ የኤፍሬም ሳቅ፣ የአብርሽ ደስታ እኮ ነው ጭልም ያለበት። እዩ አብርሃም ወደ ራሱ ሲመለስ መጀመሪያ ቀን ከማጋ እንደተገናኘ ከበጣም ያ ብቻ በቂ ነው። ሲመለስ ወደ ራሱ አሁን ልክ እንደ ስካር ወይ ደግሞ ሆነ ነገር አዙሮሽ ከመነሻሻ እንደምትረጁ መነሻውን ያውቃል። የዛን ቀን የመጀመሪያ ቀን ማን እንደያዘው ማን ምን እንዳደረገው እኮ ያውቃል። ነገር ልንገርሽ አዝዬ ትሰማያለሽ። አንደኛ ከመጀመሪያም እስካሁንም አብርሽ ቆፍጣና አይደለም። አዎ ቆፍጣናማ አይደለም። አቋም የለውም። አቋም ቢኖረው ኑሮ አንድ ጊዜ ከነገራቸው በኋላ አጠገቡ ማንም አይደርስም ነበረ። አቋም ብቻ ሳይሆን የዋህ ነው። አንዳንዴ የዋህነት ሞኝነትም አለበት ብዬ አስባለሁ። አሁን ከዳነ ትልቅ እርምጃና ትልቅ ትምህርት ነው። አይወስድም። ይሄ ተማመን አይወስድም። የመጨረሻ ነው የዋህነት። አንድ ነገር ልንገርሽ፣ አንድ ወንድ ልጅ ቢሆን የራቆት ቪዲዮ ይዤ ባለው ብላ ያፈቅራትን ፍቅረኛ አሳይታበት ያ እለቅብሃለሁ ተብሎ ያቺ ልጅ እንኳን ሊያያት እንኳን አብሮት ቆሞ ቪዲዮ ሊሰራባት አንድ ቆፍጣና ወንድ ቢሆን የቆመችበት አይቆምም ነበረ። በቂው ነበር። ይሄንን በትክክል ቆፍጣና አይደለም። ቆፍጣና ስላልሆነ ነው እሷ የምትጫወትበት። አንደኛ፣ ሁለተኛ ከእስር ቤት መጥቶ ማለት ነው እኔ ምንም አይደለሽም ፍቅረኛዬ ሁሉ ነገሬ እሷ ናት፣ ማታውቂያት ከሆነ እወቂያት ብሎ ነው ያስተዋወቃት፣ በአዲስ ማለት ነው። ያን ጊዜ ያከትምለት ነበር። እሷ ውስጡ ስለምታውቅ ሞኝ ስለሆነ ነው እንደዚህ ጢባ ጢቤ ብላ የምትጫወትበት። የሚባል ነገር አለ በመሀል ልጅ ሌላ ነው የለሽ። አሁንም አልተረዳሽም ማዝጊ። ፍርድ ቤት ይሄ ልጅ በየ3 ቀኑ ልጁ እንዲያይ ፈለገ፣ ፈቀደለት። ልጁ በፈለገበት አግባብ ማየት መብቱ ነው፣ ይችላል። ይሄ ልጅ ልጁ ስለሚወድ የልጁ ፍቅር ስላለ እሷም እኮ